አንዱ አምላክ የፍጥረት ሁሉ አባት ነው ይላል ዘዳግም ላይ እና ያ አንዱ አምላክ እርሱ ብቻ የማይሞት ነው፣ እርሱ ብቻ የማይታይ ነው ይላል የእግዚአብሔር ቃል። እና ክርስቲያኖቹ ደግሞ ፈጣሪ ሞቷል ይላሉ። እና እኔ ኢየሱስን በጣም ወደዋለሁ፣ ግን በቃ ኢየሱስ ክርስቶስ ከራሱ ምንም ማድረግ አይችልም። እኔ ከራሴ ምንም ነገር ማድረግ አልችልም አለ። ስልጣን ተሰጠው። ከዛ ስልጣን ከተሰጠው በኋላ እየዞረ ታምር ሰርተዋል ኢየሱስ ማለት ነው። ድንቅ አድርጓል። እና ኢየሱስን ፈጣሪ ለማድረግ በጣም ብዙ ጥረት አድርጌያለሁ። ከክርስትና ላለመውጣት በጣም ብዙ ጥረት እንትን ብያለሁ። ግን ደግሞ በቃ አንዴ ሀቅ ስለገባኝ በቃ አስመስዬ መኖር አስጠላኝ። ማለት ኢየሱስ ፈጣሪ እንዳልሆነ አውቃለሁ፣ ግን ደግሞ በቃ ፈጣሪ ነህ ብዬ እንትን ማለት አስጠላኝ። ይሄ እውነቴን ነው የምላችሁ። እና ሁሉም ነቢያት ያመለኩት አንዱን አምላክ ነው። እነ ሙሴ እነ ኢብራሂም ያላዩትን ያ አንዱን አምላክ የሆነ ከጊዜ በኋላ በስጋ መጣ። ከዛ ደበደቡት፣ ሰቀሉት፣ በጥፊ መቱት። እንዴ ይሄ እኮ እብደት ነው። በነገራችን ላይ እነ ሙሴ ታላቁ ነቢይ ሙሴ ያላየውን አምላክ እከሌ በስጋ በጥፊ መታ፣ ሰቀሉት፣ ገደሉት። ይሄ በጣም በጣም ያሳፍራል። ፈጣሪ አይሞትም። በቃ መጽሐፍ ቅዱስ እኮ እርሱ ብቻ የማይሞት ነው ይላል። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ስለዚህ ፈጣሪ አይሞትም እያለ ይሞታል ማለት ምን ማለት ነው? ኢየሱስ ደግሞ እኔ ወደ ፈጣሪና ወደ ፈጣሪያችሁ አድርጋለሁ አለ። ኢየሱስ ፍጡር ነው። በቃ ወንድ ልጅ ነው ኢየሱስ። የማርያም የማይጸኗ ፍሬ ነው። ኤልሳቤጥ ምን አለች? የማይጸንሽ ፍሬ የተባረከ ነው አለች። እንዴ ማርያም እኮ ፍጡር ናት። ኢየሱስ የፈጣሪ ፍሬው ይቅርታ እና እንደ ክርስትና ፈጣሪ ወልደዋል። በጣም ይቅርታ፣ ፈጣሪ ጾታ የለውም። እሺ እንደ ክርስትና ወልደዋል ልበልና፣ ነገር ግን ኢየሱስ ምንድነው የተባለው? የማርያም የማይጸኗ ፍሬ ነው እንጂ የፈጣሪ የማይጸኑ ፍሬ ነው አልተባለም። ፈጣሪ አይወልድም አይወለድም። ሲጀመር እርሱ የሰው ልጅ አይደለም። በነገራችን ላይ አንድም ነቢይ ማለት ነው አንድም ፈጣሪ ልጅ አለው ብሎ ልጁ ሞቶልናል ተሰቅሎልናል እያለ ያመለከ አንድም ነቢይ የለም። በቃ ምንም። ይሄ ከጊዜ በኋላ የመጣ አስተምሮ ነው። ይሄ ክህደት ነው። በቃ ክህደት እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር የለም። ትልቁ የክርስትና ስህተቱ ማለት ነው እውነት ለመናገር ነቢያት ያመለኩትን አንዱን አምላክ ክርስትናው ደግሞ ያ አንዱን አምላክ ለሶስት ብትንትኑን አወጣው፣ ለሶስት በታተነው። በቃ አንዱን አምላክ የእግዚአብሔር ቃል የተባለውን እግዚአብሔር ወልድ አለ፣ እግዚአብሔር ቃል አለ። የእግዚአብሔር መንፈስ ቅዱስ የተባለውን ደግሞ እግዚአብሔር መንፈስ ቅዱስ አለው። ይሄ የእግዚአብሔር